ሰብለ ራሴ ናት። የሚሆን ከሆነ የእድሜ ሙሉ ደስታዬን ለአንድ ቀን ደስታዋ ለመለወጥ አልመለስም። ይህ እርግጥ ነው አለ ጉዱ ካሳ ከስሜት ጋር። ለመሆኑ እሜቴሳ የሰሙ ይመስሎታል? አለ በዛብህ ሁለቱም ዝም ብለው በየበኩላቸው ሲያስቡ ከቆዩ በኋላ። እንጃ አይመስለኝም። ጆሮ የባለቤቱን ጉዳይ ሰማም ይባላል እኮ። የእሱ እንዴት ሰማ? አለ በዛብህ ትንሽ ሳቅ ብሎ። እኔማ ከዘመድ ተራ ስለወጣሁ እንደ ባዕድ ተቆጥሬ ነው። ለመሆኑ በትዬ ጥሩ ላይ ከድሮ የተለወጠ ሁኔታ ታያለህ? ከሰማች መቼም እንደ ሌላው ቢቀር የጥርጣሬ መልክ ወይም ያልተለመደ ልዩ ሁኔታ ይታይባታል። እንደ ድሮ ብዙ አብረውን አይቀመጡም እንጂ ሌላ ልዩ ሁኔታ ሳላየሁባቸው። እንግዲህ ባትሰማ ነው። በተሰማ እንዲያውም አትለያቸውም ነበር። የሆነ ሆኖ ከእንግዲህ መጠንቀቅ ነው።